አንድ ልጅ ገና ሳይሰጠው እግዚአብሔር ምን አለው? ዘርህ አለውና ለአራት ትውልድ ወይንም ለ400 ዓመት ያክል በባዕድ ሀገር ይገዛል ሲለው አብርሃም እስራኤል የሚባል ሀገር እንደሚኖር ይሄ ሁሉ ሚሊዮን ህዝብ ከጀርባው እንደሚመጣ የሚያውቀው ነገር የለም። እግዚአብሔር ግን አስቀድሞ ተናገረው። ይሄንን ሁሉ ወርቃማ ታሪክ እግዚአብሔር በኢያሱ አመጣና ደመደመው። ኢያሱ በጣም እድለኛ ነው። ኢያሱ የሚለው ትርጉም ኢየሱስ የሚል ቀጥተኛ ትርጉም ነው ያለው። በምድር ላይ አገልጋይ እንደመሆን አይነት በረከትም እድልም የለም። እኔ አገልጋይ ስለሆንኩ አይደለም ይሄንንም ብለው ሁላችሁም ታውቁታላችሁ። እግዚአብሔር እንደማገልገል አይነት በረከትም እድልም ክብርም የለም። የመጨረሻ ክብር መሬት ላይ ለእግዚአብሔር ባሪያ መሆን። ከባሪያዬ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ። ጌታ የተባረከ ይሁን። ኢያሱ መጽሐፍ ምዕራፍ 13 ቁጥር 1 ላይ አነባለሁ። በጌታ በኢየሱስ ክርስቶስ ስም የምንወደው የጌታ ቃል እንደዚህ ይላል። ኢያሱ ሸመገለ፣ በሸመገለና ዕድሜው በገፋ ጊዜ እግዚአብሔር እንዲህ አለው፣ እነሆ አርጅተሃል፣ ዕድሜህም ገፍቷል። ነገር ግን መያዝ ያለበት እጅግ በጣም ሰፊ ምድር ገና አለ። የጌታ ስም የተባረከ ይሁን። የኢያሱ መጽሐፍ ምዕራፍ 13 ላይ ቁጥር 1 ላይ ያለ የእግዚአብሔር ቃል ክፍል ነው ያነበብነው። የኢያሱ መጽሐፍ ለብዙዎቻችን እንግዳ መጽሐፍ አይደለም። ያው ብዙዎቻችሁ በጣም የምትወዷቸውና የምታውቋቸው ምናልባትም ደጋግማችሁ የሰማችኋቸው የጸለያችኋቸውና ያነበባችኋቸው ትልልቅ ወርቃማ የሚባሉ እግዚአብሔር በሕዝቡ መካከል የሰራቸው ታሪኮችን የያዘ መጽሐፍ ነው። ከግብፅ ምድር ከ400 ዓመቱ የባርነት ዘመን በኋላ 40 ዓመት ያክል ሕዝበ እስራኤል በምድረ በዳ ከተንከራተተ በኋላ በተስፋይቱ ምድር ላይ ገብቶ እንዴት እንደተተከለ የሚናገር መጽሐፍ ነው። እስካሁን ድረስ እንግዲህ የነገርኳችሁን የ40 ዓመቱን ጉዞ ጨምሮ ሙሉ በሙሉ የእስራኤል ታሪክ ከመጀመሪያው ከዘፍጥረት ምዕራፍ 12 ጀምሮ ከአባታችን ከአብርሃም ይነሳል። ከዛ እስከ ዘዳግም መጨረሻ ድረስ በምድረ በዳ 40 ዓመት መንከራተታቸውን ነግሮ ይሄ ደግሞ የኢያሱ መጽሐፍ እግዚአብሔር አስቀድሞ ለአብርሃም በተናገረው መሰረት በዘፍጥረት ምዕራፍ 15 ቁጥር 13 አካባቢ ቁጥር 16 ላይ ምዕራፍ 17 ቁጥር 8 ላይ ዘፍጥረት መጽሐፍ ላይ እግዚአብሔር አስቀድሞ ለአብርሃም እየተናገረው ነው አይደል የመጣው። ዘር ለአራት ትውልድ ወይንም ለ400 ዓመት ያክል በባዕድ ሀገር ይገዛል አለው። ገና ዘፍጥረት ምዕራፍ 15 ላይ እግዚአብሔር አብርሃምን ብቻውን ጠርቶት አንድ ልጅ ገና ሳይሰጠው እግዚአብሔር ምን አለው? ዘር አለውና ለአራት ትውልድ ወይንም ለ400 ዓመት ያክል በባዕድ ሀገር ይገዛል ሲለው አብርሃም እስራኤል የሚባል ሀገር እንደሚኖር ይሄ ሁሉ ሚሊዮን ህዝብ ከጀርባው እንደሚመጣ የሚያውቀው ነገር የለም። እግዚአብሔር ግን አስቀድሞ ተናገረው እና ምን ይለዋል? ለአራት ትውልድ ይገዛል። ለምንድነው የሚገዛው ሲለው አሁን አንተ ያለህበት ሀገር የአሞራውያን ኃጢአት አልሞላምና የነሱ ኃጢአት እስኪሞላ ድረስ ለአራት ትውልድ በዚያ እንዲቀመጥ አድርግና ተመልሰው ሲመጡ በህዝቤ ምክንያት ደግሞ የዚህን ምድር በደል እበቀላለሁ ይለውና ለ400 ዓመት የሚሄዱበትን ምድር ደግሞ ያንንም ምድር ከነሱ የተነሳ እንደገና እበቀለዋለሁ ይላል እግዚአብሔር። እና በዚህ ምክንያት ትውልድ ይገዛል፣ ለአራት ትውልድ ያክል በዚያ ይቆያል፣ ግን ተመልሰው ይመጣሉ ይለውና እግዚአብሔር ምን ይለዋል? ለአንተ ርስት አድርጌ በሰጠው በዚህ ምድር ላይ ለዘላለም እንዲኖሩ እተክላቸዋለሁ ይለዋል። እግዚአብሔር ይመስገን። እና እግዚአብሔር የታመነ አምላክ ስለሆነ ዘፍጥረት 15 ላይ እግዚአብሔር ተስፋ ያደረገውን ኢያሱ መጽሐፍ ላይ ፈጽሞታል። በጣም ኢያሱ እድለኛ ሰው ነው። እግዚአብሔር ከአብርሃም ጀምሮ ከዛ ቀጥሎ ይስሐቅ አለ፣ ከዛ ያዕቆብ አለ፣ ከዛ አባቶች አሉ። ዮሴፍን ተከትለው ወደ ግብፅ ምድር ይገባሉ። በግብፅ ምድር 400 ዓመት አለ። ከዛ የምድረ በዳው ጉዞ ከነ ሙሴ ጋር አለ። ይሄ ሁሉ ታሪክ እግዚአብሔር የተናገረው ተስፋ እንዲፈጸም የተደረገ ጉዞ ነው። ይሄንን ሁሉ ወርቃማ ታሪክ እግዚአብሔር በኢያሱ አመጣና ደመደመው። ኢያሱ በጣም እድለኛ ነው። ብዙዎች በተስፋ የኖሩትን ኢያሱ ጨበጠው፣ ኢያሱ ያዘው። ኢያሱ የኔ ነው አለ። እግዚአብሔር በኢያሱ በኩል አካል አለበሰ ለአባቶች የተናገረውን ተስፋ። እግዚአብሔር ደግሞ በዚህኛንም ስለጎበኘን እግዚአብሔር የተመሰገነ ይሁን። ሁላችሁ እንደምታስታውሱ ዘኍልቍ ምዕራፍ 13 ላይ ነው አይደል? ከእስራኤል ነገዶች መካከል አንዳንድ ከነገድ አለቆች መካከል አንዳንድ ሲመርጥ ኢያሱ ተመረጠ አይደል? ከአንድ ነገር ተመረጠና አውሴ ነበር ስሙ። ሰውየው ባይዘው አውሴን ነው ከዛ ኢያሱ ያለው። አውሴ ማለት ባይዘው ድነት ማለት ነው ትርጉሙ። ኢያሱ ማለት እግዚአብሔር ያድናል ማለት ነው። አውሴ ራሱ እኮ ድነት ነው፣ ሳልቬሽን ማለት ነው። ግን ደግሞ ኢያሱ ደግሞ እግዚአብሔር ድነትን ይሰጣል ነው። ይሄ ስም በመጽሐፍ ቅዱሳችን ላይ እጅግ ክቡርና ውድ ስም ሆኗል። በኋላ ላይ ኢያሱ
የሚለው ትርጉም ኢየሱስ የሚል ቀጥተኛ ትርጉም ነው ያለው። ኢያሱ ሄብሪው ነው፣ ኢየሱስ ግሪክ ነው። መሲሁ የወሰደው ስም ይሄንን ስም ነው። በመጽሐፍ ቅዱሳችን እጅግ ውዱ ስም ባይዘው ይሄ ስም እና ይሄ ልጅ የመሲሁ ቀጥተኛ ምልክትና ምሳሌ ነው። ያው እሷ ምናልባት ዛሬ ጊዜው ስላልሆነ መናገር ላልችል እችላለሁ እንጂ ቀጥታ ከመሲሁ ጋር የተገናኘ ነው። አዲሱ ተስፋይቱ ምድር ይዟቸው መግባቱ፣ በዚህ ብላቴና በኩል የተከናወነው ነገር፣ እግዚአብሔር በዚህ ብላቴና በኩል ያደረገውን አይ ቲንክ በሌሎቹ ሰዎች አላደረገም አይደል? በኢያሱ በተደረገው መጠን በሌሎቹ አልተደረገም። ኦፍ ኮርስ ከዚህ ሰውዬ በፊት በነበረው በታላቁ የእግዚአብሔር ባሪያ በሙሴ ሕይወት ላይ እግዚአብሔር ያከናወነው እጅግ በጣም አስፈሪ፣ በጣም አስደንጋጭ፣ እጅግ በጣምም ደግሞ ታላላቅ ተአምራት አሉ። በሙሴ ዘመን የተከናወነውን ሙሴ አይደለም የነገረን፣ ሙሴ ሳይሆን ኢያሱ ራሱ ሲነግረን ዘዳግም 34ን የጻፈው ባይዘው ኢያሱ ነው። ምክንያቱም 33 ላይ ሙሴ ይጨርሳል። 34 ላይ የእግዚአብሔር ባሪያ ሙሴ ሞተ ይላል። ሞቶ አይጽፍም። ስለዚህ ኢያሱ ነው የጻፈው ማለት ነው። ሲጽፈው ምን ይለዋል? የሙሴን የ40 ዓመት ከእስራኤል ጋር እና ከእግዚአብሔር ጋር ያደረገውን ጉዞ ሰመራይዝ ሲያደርገው ማለት ነው። 100 ዓመት ነው ሰውየው የኖረው። 40 ፈርዖን ቤት፣ 40 ዩቶር ቤት፣ 40 ደግሞ ከእግዚአብሔርና ከሕዝቡ ጋር በሶስት የተከፈለ 40 ነው የኖረው ሙሴ። የተጻፈለት ዋናው 40 ግን ከእግዚአብሔርና ከሕዝቡ ጋር ያደረገው ነውና እሱን ኢያሱ ሰመራይዝ ሲያደርገው ዘዳግም 34 ላይ በፈርዖንና በግብጽ ምድር ላይ በእስራኤል ልጆችና በምድረ በዳው ፊት ላይ እነዛን አስፈሪ ተአምራት እንዳደረገ እግዚአብሔርን ፊት ለፊት እንዳየ እንደ ባሪያው እንደ ሙሴ ያለ አይነሳም። አልተነሳም አይደለም ባይዘው አይነሳም ነው የሚለው። ሙሴን ያደበዘዘልን ኢየሱስ ነው እና የሙሴ ተከታይ ነው። አገልጋይ መሆን በጣም ጥሩ ነገር ነው። በጣም ጥሩ ነገር ነው። አገልጋይ መሆን በጣም ጥሩ ነገር ነው። በእውነት በምድር ላይ እኔ አሁን አገልጋይ ነኝ። በምድር ላይ አገልጋይ እንደመሆን አይነት በረከትም እድልም የለም። እኔ አሁን አገልጋይ ስለሆንኩ አይደለም ይሄንን እምለው፣ ሁላችሁም ታውቁታላችሁ። እግዚአብሔር እንደማገልገል አይነት በረከትም እድልም ክብርም የለም። የመጨረሻ ክብር መሬት ላይ ለእግዚአብሔር ባሪያ መሆን ነው። ናችሁ እኮ አሁን ቆሞ መስበክ አይደለም እኮ አገልግሎት። አዲስ ኪዳን ውስጥ መኖር ነው አገልግሎት። ናችሁ፣ ኦልሬዲ ናችሁ እናንተ። ግን አንዳንዴ ደግሞ ከአንዳንድ ሰዎች ቀጥሎ አገልጋይ መሆን ደግሞ ከባድ ነው። ከሙሴ ቀጥሎ አገልጋይ መሆን ከባድ ነው። ስታንዳርዱን በጣም ከፍ ስለሚያደርገው የኖረበት የሕይወት አቋም፣ ጥሎ የወጣው ነገር፣ የተከተለበት መጠን፣ እግዚአብሔርን ያዋራበት መንገድ፣ በሕዝበ እስራኤል መካከል ያደርግ የነበረው ተአምር የሚደገም አይደለም። ከሙሴ ቀጥሎ አገልጋይ ከመሆን አለመሆን ያሳጣል። ወይ የሱን አይነት ወይ ከሱ መብለጥ አለብህ። ኦሬዲ በእስራኤል መካከል ስታንዳርድ ሴት አድርጓል ሙሴ። ከዚህ ሰውዬ ቀጠለ ለማገልገል አትሊስት እሱ ቀይ ባህርን ከከፈለ ዮርዳኖስ መከፈል አለበት ባንተ እጅ። ዮርዳኖስ ሲከፈል እግዚአብሔር ካንተ ጋር ነው ያለው የሙሴ አይነት ነህ ይለዋል። ከዛ ፀሐይ መቆም አለበት የተሻለ ለመሆን። ከዛ እግዚአብሔር አልፎ ስትዋጋ በበረዶ ድንጋይ እግዚአብሔር ሊዋጋ ሊገባል። እግዚአብሔር በአካል አጠገብህ መምጣት አለበት። ከሙሴ ቀጥሎ አገልጋይ ነው ይሄ ልጅ። ኢያሱ መጽሐፍ ምዕራፍ 1 ላይ ሲጀምር ገና ብላቴና ነው ልጁ። የእግዚአብሔር ባሪያ ሙሴ ከሞተ በኋላ ኢያሱ ምዕራፍ 1 ላይ እስራኤል ተሰብስቦ ይላል 30 ቀን ሙሉ ለሙሴ አለቀሱ ይላል። እውነታቸውን ነው። ቁጭ ብሎ አለቀሱ የእግዚአብሔር ባሪያ ሙሴ ብለው። ከዛ እግዚአብሔር መጣ። ኢያሱ አለ አቤት አለ። ሕዝቡን እንዲበላቸው አለ። ምን ልበል? ተነሱ፣ በቃ ተነሱ፣ ተራመዱ። ሌላ አለ ከፊት የተናገርኩት ሌላ አለ። ከኔ ጋር ትገባላችሁ። ሙሴ አልቻለም። ተነስ፣ ማልቀስ በቃ። ከዛ እግዚአብሔር እንደዚህ አለ፣ አትፍራ፣ አትደንግጥ። ከሙሴ ቀጥሎ ማገልገል ያስፈራል። እንዳትፈራ፣ እንዳትደንግጥ። ከባሪያዬ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ። ግን አለው ባሪያዬ ሙሴ የነገረህን ደግሞም ያዘዘን እነዚያን ሕግጋቱን በቀንም በሌሊትም አስብ፣ አሰላስል፣ ጠብቅ። በዚያን ጊዜ አለው መንገድህ ይቀናልሃል፣ ይሳካልሃል፣ ይከናወንልሃል። በሕይወት ዘመን ሁሉ ማንም አይቋቋምህ።